ምስራቅ ጎጃም ደብረ ማርቆስ፣ እሱ ደግሞ ኦሮሚያ ክልል ሰላሌ ነው የሚኖረው ቤተሰቦች ያሉት። ተመረቃችሁና ወደ የቤተሰብ ሄዳችሁ ምን ተፈጠረ? ከዛ በኋላ ህይወት እንዴት ቀጠለ? እንግዲህ ፍፄ ስትኖር ብዙ ፈተና አለ ምድር ላይ። የሚገርም ከተለያየም በኋላ ትንሽ የሆነ ፈተና ነው ታውቃለህ። እኔ አሁን ስናወራ ግቢ ውስጥ ሌክቸር ሆነ ሀብታም ሆኜ ምናምን በቃ አለ አይደለም ሁሉም ነገር ቀላል ይሆናል ተባብሌን። ስለዚህ ሳም እንግዲህ ለቤተሰብ አሳውቅኝ አለች። ቤተሰብ ማወቅ አለባቸው አለች። እንደዛ መሆን አለበት በቃ ጊዜው አሁን ነው አለች። በቃ እንግዲህ አሁን አማርኛ እየቻልኩኝ መጣው። ይሄ አማርኛውን የሚያወራው አማርኛ የእሷ አማርኛ ነው። አመሰግናለሁ። ከእሷ ጋር የተማርከው? አዎ የእሷን አማርኛ ነው ኮምፕሊትሊ በቃ ሳይቀላቀልበት የእሷን ነው እንደውም ያወራሁት ነው። ደግሞ ምን ተማርኩ መሰለህ ፍፄ፣ አንተ ጥሩ ሰውን እንጂ በቃ ያንተ ልብ ውስጥ ያለ ነገር ደግ ነገር ይሁን እንጂ ምንም በቃ ቋንቋም ችግር ሆኖ አይገድም። ትገናኛለን በቃ ልብ ከልብ ጋር ያለኝ ፍቅር አመለካከት ለሷ መግለጽ አልቻልኩም። ዝም ብሎ በቃ ልብ ከልብ ጋር ነው የምንግባባ እና ቤተሰቡም ልነሳውቅ ብለን ችግሩ በቃ አልቻለም። እንዴት? አሁን እኔም ሌላ ቦታ ነው የተመደብኩም ስራም ሲገባም ደግሞ እንዳያሰብኩ አይደለም። አሁን አለ አይደለም አንተ ትንሽ ሰርቴ እንኳን ከራሴ አልፌ የሆነ ነገር ታስባለህ። አሁን ይልኝ ሳ ደግሞ ልብ ውስጥ ነግሳለ የሷን ፍቅር። ስለዚህ ጊዜ ስጭኝ እባክሽ አልኳት። ሽማግሌ እንዲልክ ነበር ያሰብሽው ወይስ በምን መልኩ ለማሳወቅ ነው? አዎ ሽማግሌ እንዲልክ። እሺ ሰው ባይዘው በዚህ ምክንያት አጋጣሚ ለቤተሰብ ያላት ክብር ፍቅር በጣም ትልቅ ቦታ ነው። ሰው ደግሞ ቤተሰብ ሲያከብር ነው እኔንም ማክበር የምትችይ። ትክክል እኮ እኔ ፍፄ አንድ ነገር ልንገር፣ እግሬ እኮ እሷ ነች የምታጥቢኝ። እንዴት? በቃ አሁን ድሮ እንግዳ ሲመጣ ቤተሰብ ያ እንግዳ እግሬ ያጥባል፣ የምተኙበት ቦታ አሰጦ በቃ ይተኛሉ። በቃ እንክብካቤ አለ። ደግሞ ባለቤት ሚስት ደግሞ ለባል የምታደርግ እግር ማጠብ ምናምንም አለ አይደለም ድሮ አባቶቻችን። አሳውን እንደዛ ስትልኝ ልክ እኔ ደነገጥኩ። እምቢ አልኳት መጀመሪያ ቀን። እኔ አሁን ማታ ማታ እሷ ነች በቃ ባህላችን ነው። አንተ ከኔ በላይ ስለሆንክ አይደለም እኔም ከአንተ በታች መሆኔ የሚያሳይ ሰውን ክብር ፍቅር። እግርን ታጥባለች? አዋ እንደ ድሮ ሰው። ስለዚህ ባህሏንም ቤተሰቦቿም ታከብራለች? አዎ በዛ ምክንያት ሁሉም ነገር በቤተሰብ እንዲሆን የመጀመሪያ ልጅ ናት እሷ። በጣም እንትን አላት ታውቃለህ፣ ሪስፖንሲቢሊቲ አላት። ልጅ በእሷን ተከትሎ የሚመጡት ልጆች ከእሷ የሆነ ነገር እንዲማሩ ነው የምትፈልግ። በዛ ምክንያት ቤተሰብ ማወቅ አለባቸው። ለቤተሰብ አልነገረችም እሷ። ስለዚህ በቃ እኔ ጊዜ ስጭኝ አልካት። ትንሽ በቃ እሺ ያለችኝ። ያው ነው ምንድን ነበር አንተ በወቅቱ የቸገረህ? ስራ በደንብ አልሄደልህም? ገንዘብን በደንብ አልሰራህም? ምን ነበር የከበደ ሽማግሌ ለመላክ? ባዶ ነበርኩ። አንተ እንደዛ ሆነክ እንዳሰብን ስላልሆነ እኔ ደሞዝ እስከ ወር እኔን ደርሶኝ ከሌላ ከሱ ጠርፎ ሌላ እንዲያስብ የሚያደርግኝ ነገር አልነበረም። ስለዚህ በቃ እንዴት ይሆናል አልኩት። አሁን ከዚህ ወደዛ ለመሄድ መኪና ምንም አለ ፕሮሰስ አለ። አልቻልኩም። ስለዚህ እሺ ያለችኝ ጊዜ ሰጣችኝ ማለት ነው። እሷም ስራ ገባች። አሁን በቃ እሷ አይደለም ጉራጌ ዞን ነበር የገባች። ደቡብ ክልል ጉራጌ ዞን ነበር። አንተ የት ነበርክ? እኔ ሰንዳፋ ነበር የገባው። ስለዚህ እሷም ስራ ገባች። አየችው የማምር ደሞዝ እውነት እንደሆነ ለዛ ቀመሰችው። ቀመሰችው አየችና አሁን እንደውም ጥያቄም ትንሽ በቃ አልፎ አልፎ እየጠየቀችኝ መጣች። እንዴት? በቃ ስላየች እንዴት ተጨናንቃለሁ። ጥያቄው እየቀነሰ መጣ። እየቀነሰ መጣ። በቃ ከዛ የሚገርም ፍፄ ከስራ ከእሷም ተቀጥራ እኔም ተቀጥሬ እሷን ለመጠበቅ ብዬ 4 ዓመት ነው እንጀራን እየጋገርኩ እንትን የኖርኩት። እንዴት ሲል በቃ አሁን ትንሽ ወጣ ይላል። እኔ የሚሰራበት ቦታ ሰከንደሪ ስኩል ወጣ ይላል።
ያኔ ማብራትም ብዙ አይደለም። በዚህ በእሳት ማለት ነው በእንጨት እንጀራን እየጋገርኩኝ 4 ዓመት በቃ ወጪ መሆን አልፈልግም። እኔ ብዙ ነገር ነው የሚጠብቅኝ። አሁን ሰርግ ምናምን ብዙ ነገር አለ እያለሽ ነው እሷ። አዎ በቃ ገጠር ውስጥ እያስተማርክ ለምግብ ብዙ ወጪ እንዳታወጣ ራስ እንጀራ ትጋግራለህ። አንድ ባለሙያ የምትጋግር ሴት ልክ እጋግራለሁ እንጀራ። እንደዛ ቀጠል። የሆነ ጊዜም በዛ ሰርፕራይዝ ያደረግኳት እንዴት በቃ የሆነ ከሀገር ገብታ ወደዚህ ስራ እየመጣች ነበር። እኔም ቤተሰብ ላይ ነበርኩኝ። ከተማ ደግሞ የሆነ ቤት ነበር። የት ማለት ፊቼ። በፊቼ የምታልፈው እሷ? አዎ የሚገርም እሷ መጀመሪያም ፊቼ የት እንደሆነ አታውቅም። እኔም ጎጃም የት እንደሆነ አላውቅም። የምሬን ነው። በቃ ከሚዲያም ከምንም ራቅን ሰዎች ከገጠር በቃ ምን ካለ ገጠር ስለመጣ ነው አናውቅም። ግን በቃ ኢትዮጵያ ውስጥ ነው ብለን ነው ምናምን። ስለዚህ ፊቼ ከየት ነው? ያው መቼም ከኢትዮጵያ የመጣችሁ ብለን ፊቼ የት ነው ትላለች። እዚህ ከአዲስ አበባ በሱሉልታ በኩል ነው ምናምን እላታለሁ። ጎጃም የት ነው እላታለሁ። በቃ ፊቼ አልፋ ነው ነገር የምትመጣ ግን የሆነ ቦታ ነው የምትልኝ። ፊቼን አጠቅሳትም አላውቅም። ግን በፊቼ የምታልፈው ሲያገጣጥም በኋላ ስናቅ ነገር እየሆን እሷ የምትመጣ በፊቼ በእናንተ ሰፈር እንደውም በቃ በዛ እንቀራርባለን። እና እሷ እዛ መሆኗን ካወቅኩኝ በኋላ የሆነ አንድ በግ ነበረች ቤተሰብ ላይ። በዚህች በግማ ሰርፕራይዝ ላድርጋት አልኩ አሰብኩኝ። ከዛ ከተማ ነበር የሚቀመጥ። እናቴ ደግሞ በጣም ነበር የምትወደኝ። ማለት እኔ ሰፈር ውስጥም ተግባቢ ነኝ ሰው ጋር። የሆነ አሁን ከትንሽ ስራ ጀምሬ እሰራለሁ። የከብቶች በት ምናምን አለ አይደል ይሰራሉ ምናምን ለቤተሰብ በቃ። አሁን ከዩኒቨርሲቲ ተመልሼው እኔ ጓደኞች ከተማ አሽርሽር ነው የሚወዱት። እኔ ግን አይመችኝም። በቃ ገጠር እጄ ቤተሰቤን አስደስታለሁ። እስከዛ የሰፈር ልጆች ደግሞ አንድ ላይ ሰብስቤያቸው አስተምራለሁ። በዛ አሳልፋለሁ። ስለዚህ በቤተሰቤም በአካባቢም ተወዳጅ ነበርኩ። እቺ በግማ ላድርላት አልኩ። ልረድላት አልኩኝ ለራሴ ነገር ሳቂ። አንቺ ምን አለብሽ? እሷ ላይ ወጣች። ለማዘር እንዲህ ብዬ ነገርኳት። በቃ አንድ ዶሮ፣ እንቁላል፣ ማር፣ ወተት እና ጠላ ይፈልጋለሁ። እሺ ምን ልትደግስ ነው እንዴ? በቃ እኔ በቃ እሷን ማስደሰት ነው የምፈልግ። እሷ አላወቀችም። እሷ ስለምትወድኝ ያው ገጠር ሰው እንትን ይላል። በቃ ልጄ ይሄ ከፈለገ ይሄ ማቀላል አይደለም ብላ ላከች። ማን? ማዘር ከገጠር። ምን ዶሮ፣ ማሪም ከቤት ነው ያለኝ ንብ ማለት ነው። ጠላ፣ እንቁላል፣ ወተት አልኩ አይደል? ይሄ ሁሉ መጣ። እሺ ከዛ ደውዬ ደግሞ የሆነች በግ ከሆቴል የሚገዛኝ ሰው አገኝቻለሁ ትላካ አልኳቸው። ያንተ በግ ነች? እሺ ገጠር ነበረች ሰው? እሷም ቤተሰብ ላይ ነበረች። እሺ እሷ አላወቀችም። እኔ ያው ድግስ እየጠበካት ነው። እንዴ የት ነው የምትደግሰው? ከተማ ቤት አላችሁ? ከተማ አለ አለ። እንደ አጋጣሚ ደግሞ አሁን ወደ 2 ዞር በል እንጂ ልግባ ምን ሆነሃል ስለው ሰው አለ አለኝ። የምን ሰው? በእኔ ቤት ውስጥ ነው ሰው ያለው አልኩት። ያ ሰው አለ። በእናትህ አትቀልድ። ለራሴ እኔ በፀሐይ ነው የመጣሁት። የልጄን መድኃኒት ልወስድ ነው የመጣሁት። የልጄን መድኃኒት ትቼ ነው የሄድኩት ብዬ ክፍት ሳደርግ ሴት አገኘው ማለት ነው ቤት ውስጥ። በጣም የሚገርምሽ ሴቷ ደግሞ እንደዚሁ አይደለም፣ የ8 ወር ምናምን እርጉዝ ናት። ከዛ ሳያት ደነገጥኩኝና ሰላም አልኳት። እንደምን አለሽ? እግዚአብሔር ይመስገን ምናምን። የከሌ እህቱ ነሽ አይደለ አለችኝ። ላው እህቱ ነኝ አልኳት። አንቺ ጓደኛው ነሽ ስለ አዎ ከዩኒቨርሲቲ ከእህቱ ጋር እንደሚኖር እኮ ነግሮኛል አለችኝ። ልክ ነሽ አልሳሳትሽም። የኔናት አጋጣሚ እኮ እዚህ ልናድር መተን ከልጄ ጋር መድኃኒት ረስቼ ነው። ሳይቀና ስል ፎቶአችንም ወርዶ ተቀምጧል፣ ተደብቋል።
አሁን ከሱ ነው ያረገዝሽው አልኳት። አዎ ከሱ ነው ያረገዝኩት፣ በቅርብ እንጠቃለላለን። እሷም ያው ከባሏ ጋር ተጣልታን የመጣችው ታናሽ እህቴ ናት። ያው አብረን እስከምናስታርቃት ነው ብሎኛል አለችኝ። ኦኬ ቴንኪው አልኩና ምንም አልተናገርኩ። መድኃኒቱን ይዤ ወደ እናቴ ጋር ተመልሼ እዛች ጋር ቁጭ ብዬ ከዛ ቤት ስወጣ ቤተክርስቲያናችን አቅራቢያ ቤተክርስቲያን ነበረ። ቁጭ ብዬ ውሳኔ ነው የወሰንኩት። ከዚህ በኋላ ምንድነው ማድረግ ያለብኝ? ይሄንን ህይወት እንዴት ነው ማሸነፍ ያለብኝ? ለልጄ እንዴት ነው መኖር ያለብኝ? በቃ ጌታ ሆይ ጥንካሬን አንተ ስጠኝ። ልጅ ነኝ፣ ወጣት ነኝ፣ ትንሽ ልጅ ነኝ፣ ሌላ ልጅ አምጥቻለሁ። ማሸነፍ ያለብኝ ይሄ ነበር የኔ ውሳኔ። እንደምነግርሽ አይደለም አቡዬ፣ በጣም ከባድ ነበረ። በዛ ላይ ዝም ብሎ አይደለም፣ በጣም ነው የምወደው ከምልሽ በላይ ማለት ነው። ይሄ ትክክለኛ ፍቅር ታውቂያለሽ፣ ምንም የሌለው በመልክ በገንዘብ በምናምን ያልመጣ ፍቅር ነው ማለት ነው። እና ደግሞ እጅግ በጣም ስኬታማ እናቴ መንቀሳቀሻ በዛን ጊዜ 10,000 ብር ሰጥታን በጣም የምናገኝ ሀብታም የሆኑ ልጆች ነበርን በትንሽ ጊዜ ማለት ነው። የሚገርምሽ እና ቤት ቦታ ገዝተናል። የሚገርምሽ በቃ ይሄ ስኬት ይሄ በረከት የሚባለው ነገር አለ አይደለ? እጅግ በጣም በቃ ከምልሽ በላይ የሚታይበት ዳር ነበረ። ከዛ ቀጥ አድርጌ በጣም አልቅሻለሁ። በባዶ እግሬ እንደ እብድ ነው ያደረገኝ። ዋጥ ነው ያደረኳት ማለት ነው። እናቴ ጋር ተመልሼ ስመጣ እናቴ ቀና አድርጋ እንዲህ ፊቴ ነው ምነውማ ከፍቶሻል ስትለኝ፣ አይ አልከፋኝም እናቴ ምንም አልሆንኩም፣ አልከፋኝም ኦኬ አልኳት እናቴን። ከዛ ተመልሼ እሁድ ምንም አልተናገርኩም። እሁድ ተመልሼ ልክ እንደ በፊቱ ምሰራልኝን ሰራችልኝ፣ ሜዛውን ያስኩኝ፣ ወደ ቤቴ ተመለስኩ፣ ወደሱ ጋር ማለት ነው። ኦኬ ኦልሬዲ እዛ ጋር ወስኛለሁ። ከዛ በኋላ ያለኝ መንገድ ንብረቴን መተው አልፈልግም፣ በረከቴን መተው አልፈልግም። እንዴት አድርጌ መውጣት እንዳለብኝ ብቻ ነው። ኦኬ ከዛ ተመለስኩኝ፣ ገባሁኝ። እንደምን ዋልክ? እግዚአብሔር ይመስገን። ተነስ እንጂ ሁሌ ለምዷል፣ የእናቴን ቤት እጅ ለምዷል። እንደዛው ምንም እንዳልተፈጠረ ምን ላስረዳሽ አለኝ። እኔ ምንም የምታስረዳኝ ነገር የለም። ስራ ማስረጃ ነው ለሰው ልጅ። በቃ ልቀበለው አልኩት። ልቀበለው፣ ሚስጥራችንን እንደ ሚስጥር እንያዝና እንቀጥል ህይወታችንን አልኩት። ከኔ እኮ አይደለም ችግር የለውም፣ እሱ የሚወለደው ልጅ ነው። ካንተ መሆኑንና አለመሆኑን ማየት የምንችለው ይሄን ያህል ክህደት አንተ እኔ ላይ ከፈጠርክ ፈጣሪ ደግሞ የሚወስናቸው ውሳኔዎች አሉ። ስለዚህ ችግር የለውም አልኩኝ። እሱ ሳያቅ ቀጥታ ከሀገር መውጣት እንዳለብኝ ወሰንኩኝ። ፓስፖርቴን አወጣሁ። ኦኬ ምንም የሚያውቀው ታሪክ የለም። የሚገርምሽ አብረውን እየበሉ አብረውን እየጠጡ አንድ ሰፈር እየኖረ እሷ በየሳምንቱ ቅዳሜና እሁድ እዛ ቤት መጥታ ስታድር እኔ የማውቀው ነገር የለም። ቤተሰቦቹ ሁሉ ያውቃሉ። ጆሮ ለባለቤቱ ባዳ ነው ይባላል። ገባሽ? አይኔ ስር ሆኖ ነው አላውቅም። 8 ወር እስከሚሞላት ድረስ ቅዳሜና እሁድ እኔ እናቴ ጋር ሲሄድ ለካ እሷ እየመጣች እዛ ቤት ታድራለች። እኔ አልጋ ላይ ልጅ የምትተኛበት አልጋ ላይ። ይሄንን ሁሉ አላውቅም። ስለዚህ እኔ ነኝ የበደልኩት አይደለሁም አይደለ? በቃ መውጣት አለብኝ እኔ በቃ hold on አንዴ ፕሮሰሶችን ጀመርኩኝ። አጋጣሚ አብሮ አደጌ ጓደኛዬ አሁን ያለሁበት ሀገር ነበረች። ደወልኩላት፣ መምጣት ፈልጋለሁ አልኳት። ለምን አለች። በቃ እሱን ስመጣ እነግርሻለሁ፣ ይሄ ነገር ሚስጥር ነው፣ ማንም ሰው እንዲያውቅ አልፈልግም፣ መምጣት ፈልጋለሁ። እሺ አለችኝ።
ፓስፖርት አዎ አውጥቻለሁ። ፓስፖርቴንም አስተካክያለሁ፣ አወጣሁኝ። እሱ ጋር ሆኜ ነው ያኔ 1 ወርም አይፈጅም ፓስፖርት፣ የሚገርምሽ ማለት ነው። የሚያስፈልገኝን ነገር እንትን አልኩኝ፣ ምን አልኩኝ በስማችን ያኔ እንግዲህ ከ14 ዓመት በፊት 100 ሺህ ብር በጣም ብዙ ነው አይደለ? 100 ሺህ ብር ነበረ በስማችን በሙዳርጊ ያስወጣሁት። ያቺ ጥፋት ስላለበት እምቢ የሚለኝ ነገር የለም። ገብቶሻል? ልብስ ፈልጋለሁ፣ ጫማ ፈልጋለሁ፣ እንደዚህ ምከፍለዋለኝ፣ እንደዚህ ማለዋለኝ ምናምን አልኩና እሱንም እንዳለ ሰብስቤ መጀመሪያ ያደረኩት ምንድነው እናቴን ቤት አስቀየርኳት። ቁጭ አደረኳት፣ ይዣት ወጣሁና ኦ ማይ ጋድ ወይ አንዴ ሆሎ በጣም ይቅርታሽ እናት። እሺ ማሪ ችግር የለም። እናቴን ቤት አስቀየርኳት። ለልጄ ከክፍለ ሀገር ሰራተኛ መጣሁኝ። እሱ እዛ ቤት ውስጥ ሆኜ እቃዬን እንዳለ ሳወጣ ሁሉ አያውቅም። የልጄን እቃ ሳወጣ፣ የራሴን እቃ ሳወጣ ፍቅር ነኝ በቃ ሚስጥር ነው። የት ነበረ ይሄ ነገር ነበር? የት ነበር እሱ? ከዛ አብሮኝ ነው እያልኩሽ እኮ ቃፍ ፍቅር ነኝ። ወደ ውጪ ሲወጣ ጠብቀሽ ስራውን ሲሄድ እኔ በየቀኑ እያንዳንዷ የሰፈሩ ሰው እንኳን እንዳይጠረጥረኝ ገብቶሻል አይደለ? በየቀኑ እያንዳንዷን ነገር አደርጋለሁ። ለእናቴ ኤቭሪቲንግ የሆነውን ቁጭ አርጌ እንዳታስቢ፣ እንዳትሰበሪ፣ እኔ ልጅሽ አሸናፊ ነኝ፣ የት እንደምደርስ አሳይሻለሁ። እሱም ክህደትን ይጨምርበት ይካድ፣ እሱም የት እንደሚደርስ ታየዋለሽ። እኔ ልጅሽ አልሰበርም። ለዚህ ግን መውጣት አለብኝ። በልጅነቴ ወልጃለሁኝ። አንቺ ልጄን ያዢ፣ አደራ ሰጥሻለሁ። እኔ ግን ወጥቼ መስራት አለብኝ፣ ራሴን መቀየር አለብኝ። ዳሳይት አልኳትኝ። እናቴን በዚህ በጣም አደነቀችኝ። አይዞሽ እግዚአብሔር ካንቺ ጋር ነው፣ ጎበዝ፣ ጠንካራ፣ በርቺ አለችኝ። የቤተሰቦቼን ቤት ቀየርን፣ አድራሻችንን አጠፋን። ሁሉን ነገር ጨርሼ ቪዛዬ መጥቶ እንደነገ አክስት ድሬዳዋ አለችኝ። የሚገርምሽ ማለት ነው ማታ ላይ ቁጭ ብለን እኔ በቃ ስትረስ በጣም ከዛ ልጅቷ ወለደች። ኦኬ ወለደች። የልጄ እህት እንደሆነች ወንድም ከሆነ የልጅ ወንድም እንደሆነ ነው። ምንም ችግር እንደሌለው ኖርማል እንደሆነ ሁሉንም ነገር ነው እኔ የማሳየው። ይሄ ግን ሚስጥር ነው የምለው። ገብቶሻል? ከዛ መጨረሻ ላይ ሁሉን ነገር ከጨረስን በኋላ ቪዛዬ ልክ ሲመጣልኝ በቃ አንተም ልጅህን እየሄድክ ትሪት አድርገው። ገብቶሻል? እኔም ደግሞ ትንሽ ጭንቀት ውስጥ ስለሆንኩኝ ልጄ ልሄድና 1-2 ወር ድሬዳዋ ላሳልፍ አልኩት። ብር ፈልጋለሁ አልኩት። እንደዚህ ይሻላል አለኝ። ያ በቃ እሺ አልተቀየምሽኝም? ኧረ በፍጹም በቃ ይሄ አጋጣሚ የተፈጠረ ነገር ነው፣ ትዳራችንን ሊበትን የመጣ ነገር ነው፣ ማለፍ እንችላለን፣ እንለፈው፣ ግድ የለህም አልኩት። እኔ በህይወቴ እንዳንቺ አይነት ሰው አግኝቼ የማላቅም ወደፊትም አላገኝም አለኝ። በቃ ያለ ነው። እናቶቻችን በብዙ ነገር አይደለም የሚያልፉት። ባይሆን ደስ ይለኝ ነበር፣ ግን ሆነ። ሰዎች ገነዱ ምንም ማድረግ አልችልም አልኩት። ከዛ ድሬዳዋ ነኝ ብዬው ተሰናብቸው ስሜው አቅፌው ይቅና ልጅህን ያሳድግልኝ ይባርክ ብዬው 2 ወር እኔን ብታጣ እንዳትጎዳ፣ አይዞ፣ ለምትበላው ነገር ተጠንቀቅ፣ ለምታደርገው ነገር ምንድነው ያላማረኝም ይሄ ነገር ቀልድ ነው እንዴ? 2 ወር ተለያይተን ማናቅ ሰዎች በጣም እኮ ነው የሚከብደው ብዬ ጠቅልላ አድርጌ የዛን ቀን ማታ እኔ ፍላይቴ ነበር ማለት ነው፣ ፍላይቴ ነበር። ወጣሁኝ ከሀገር ቀረው 12 ዓመት ያሁን ማለት ገባሽ? ስመጣ እዚህ ሀገር ስመጣ የምር ፈጣሪን ጠይቄው ነው የመጣሁት። አቡዬ እኔ መጥፎ ሰው